ሰላም እንዴት ሰነበታችሁ ውድ ተመልካቾቻችን በመላው ዓለም የምትገኙ የዶበና ባቲ ቀበሌ ገበሬ ማህበር ተወላጅ እንዲሁም ደግሞ አጎራባች ላይ የነበራችሁ አሁን ላይ ደግሞ በስራ ምክንያት በተለያዩ የዓለም ዳርቻ ኤሲያ አውሮፓ ብሎም አፍሪካና ዩናይትድ አረብ ኤሚሬትስ ላይ የምትኖሩ ውድ ልጆች እንዴት ናችሁ ብለን በያላችሁበት የዓለም ዳርቻ ሰላማችንን በድጋሚ ወደናንተ ማድረሳችንን እንቀጥላለን። እንደ ወትሮ ሁሉም ዛሬ ደግሞ አንድ ለየት ያለ ጉዳይን ወደናንተ ይዘን ቀርበናል። ይህንን ፕሮግራም እየመራን እኔ አህመዲን ከማል እና እንዲሁም ሀያቱ ጀማል ወደናንተም የተወሰኑ ሐሳቦችን ለማንሳት እንወዳለን። የመጀመሪያው ጉዳይ የሚሆነው ከጤና ጋር በተያያዘም በዶበና ባቲ ቀበሌ ገበሬ ማህበር ላይ እየተሰራ ያለ ስራ አለ። ይህንን ስራ በተመለከተ የምናነሳቸው ጉዳዮች ይኖራሉ። እኛ ግን ዛሬ በጥቂቱ ለማነቃቃት ነው። ስራውን በጥልቀት ለማንሳት አንፈልግም። ምክንያቱም እዛ አካባቢ ያላችሁ ይህ ጉዳይ ይመለከተናል የምትሉ ሰዎች ከዚህ ቀደም በዚህ ስራ ላይ ስትሳተፉ እንዳላችሁ ይታወቃል። አስተዋጽኦም ያደርጋችሁ እንደሆነም እንዲሁም መላው የቀበሌ ገበሬ ማህበሩ ነዋሪም የሚያውቀው ጉዳይ ነውና በመላው ዓለም ደግሞ የምትኖሩ ሌሎች እንዲሁም ዲያስፖራዎች ከዚህ ጋር በተያያዘም ጥሩ ንቅናቄ ተፈጥሮ በዶበና ባቲ ቀበሌ ገበሬ ማህበር ላይ መሰረተ ልማት አውታር ጋር በተያያዘም በርካታ ስራዎች እየተሰሩ እንደሚገኝ ኦሙን ነው። ከዚህ ቀደም ለማህበረሰቡ በጣም ችግር የሆኑ ማህበረሰቡን ያስቸግራሉ ለማህበረሰቡ እንዲሁ አስፈላጊ ናቸው የተባሉ የመሰረተ ልማት እንዲሁ አውታሮች ላይ ሲሰራ ነበር። እኛ በገንዘባችን በኪሳችን የተማርን ሰዎች ብለው ደግሞ ወጣቶች ይህንን መፍትሄ ሲያበጁ እንደነበር በመላው ዓለም ደግሞ የሚኖሩ የዲያስፖራ አካላት በተለይ ዩናይትድ አረብ ኤሚሬትስ የሚኖሩ ዱባይ፣ ኳታር ሀገር ውስጥም ያሉ በተለይ ማህበረሰቡ በተለያዩ የሥራ ዘርፍ ደግሞ የሚገኙ ምሁራንም በዚህ ዙሪያ ሲሳተፉ እንደነበር አንዲሁ የማይዘነጋ ጉዳይ ነው። ከዚህ ቀደም በጣም አስቸጋሪ በረው የመንገድ ጉዳይን ማህበረሰቡ በራሱ ኪስ አውጥቶም ከዲያስፖራ ጋር አንድ ላይ በመሆን ይህንን ችግር ፈቶ ዛሬ ላይ ማህበረሰቡ ዘና ብሎ የዚህ ችግር ተቀርፎለት ንብረቱንም እያንቀሳቀሰ ይገኛል። ጭቃ የለም እንደፈለገ እየተዝናና ይገኛል። የታዳም ሙሉ ለሙሉ ተደራሽ ባይሆንም በተወሰኑ በአብዛኛው ማህበረሰብ ላይ ይህንን ችግር ተደራሽ የሆኑ የማህበረሰቡ ክፍል ላይ ይህንን ችግር ለመቅረፍ ተሞክሯል። አሁን ግን በጣም አስፈላጊ የሆነ አንድ ትልቅ ጉዳይ አለ። በዚህ ጉዳይ ላይ በርካታ ስራዎች እየተሰሩ ይገኛሉ። በዶበና ባቲ ቀበሌ ገበሬ ማህበር የሚገኝ አንድ የጤና ኬላ እንዲሁ ስራ እየተሰራ ነው የሚገኘው። ግንባታው ላይ በደንብ እየተሰራ የሚገኝ ሂደት አለ። የስራ ታዲያ ምንድነው? የዶበና ባቲ ኮምፕሬሄንሲቭ ጤና ኬላ ወይም የጤና ተቋም እየተገነባ ነው የሚገኘው። የመሰረተ ድንጋዩ ከተጣለም ሰንበትበት ብሏልና በዚህ ግንባታ ዙሪያ ዲያስፖራውም የነቃ ተሳትፎ እያደረገ ይገኛል። ምሁራን ቃል ገብተዋል። በተለይ የአንድ ወር ደሞዛቸውንም ለመክፈል ለመስጠትም ቃል ገብተዋል። ዲያስፖራም ከትንሽ እስከ ትልቅ የገንዘብ መጠን እንዲሁ ንያና አንዳንዶች ደግሞ እያስገቡ በንቃት እየተሳተፉ ይገኛሉ። በቀስቀሳ ሁሉም በያቅሙ እየሰራ ነው የሚገኘውና ጤና ኬላው መሰረተ ድንጋዩ ከተጣለበት ጊዜም ትንሽ ቢረፍድም እንኳን ስራው ተጀምሯል። ኮለን ቆመዋል። አሁን ላይ ደግሞ ሌሎች ስራዎችም ተያያዥነት ያላቸው ስራዎች እየተሰሩ ነው የሚገኘው። ስለዚህ በዚህ ጉዳይ ላይ ሁላችንም በርትተን መስራት አለብን። ወጣቱ ትንሽ እየተዘናጋ ይመስለኛልና በመላው ዓለም የሚገኙ ደግሞ በተለይ ዩናይትድ አረብ ኤሚሬትስ ላይ የምትገኙ ዲያስፖራዎች የነቃ ተሳትፎ ከእናንተ ይጠበቃል። አብዛኛውንም የሚንቀሳቀሱት ከዛው አካባቢ ያሉት ናቸው። እዚህ ዶበና ባቲ አካባቢ የሚኖሩ ወጣቶችም ስራቸውን በአግባቡ እየሰሩ ነው። ትንሽ መቀዛቀዝ እየታየ ነው የሚገኘው። ግን ያም ሆኖ ስራው በስፋት እየተሰራ ይገኛል። በዚህ ሰዓት ግን የሁላችንም እንቅስቃሴ የሚፈልግ ስራው ክረምት ነው። ስራው እየተሰራ ነው ያለውና አሁን ይህንን ቀጣይነት እንዲኖረው በሚል ሁላችንም የነየትን ገቢ እናድርግ። ከፊል ደግሞ ያልሰጠን አካላት ካለን ደግሞ እየሰጠን የሚፈጸምበትን ወይንም ግብ ላይ ለማድረስ የበኩላችንን አስተዋጽኦ እናድርስ በሚል ነው ይህንን ሐሳብ ወደናንተ ለማቅረብ የፈለግነው። አንድ ግን በጋራ ለማቅረብ የወደድነው ግጥም አለ። ያንን ግጥም ወደናንተ እናድርስና ለዛሬ እንደመነሻ ይህን እናደርጋለን። በቀጣይ ደግሞ በሌሎች የስነ ጽሁፍ ዘርፎች ደግሞ ራሳችንን በደንብ አዘጋጅተን የምንመጣ ነው የሚሆነው። ምንም ካለ ማለት ደግሞ እንዲህ ማለት ይሻላል በሚል ነው ይህንን እንደ መንደርደሪያ ሐሳቡን ለማንሳት የሞከር። በመላው ዓለም የምትገኙ ሁላችሁም ጉዳዩ የሚመለከታችሁ አካላት ይህንን ሰምታችሁ እንቅስቃሴ እንድታደርጉ ይመለከተናል። ይህ ያንተ የኔ የሁላችንም ስለሆነ ምክንያቱም ቤተሰቦቻችን በጣም ሲቸገሩ እና በምጥ ምክንያት ህይወታ ሲያልፍ ማየት በጣም የሚያሳዝን ጉዳይ ነው። እዚህ አካባቢያችን ላይ እኛ በራሳችን ተንቀሳቅሰን የሆነ ነገር ማድረግ እየቻለን እንደ ትዝብት ማለፉ ደግሞ ጥሩ አይሆንምና ሁላችንም እንበርታ እንንቀሳቀስ የሚለውን ሐሳብ ለማንሳት ነው። ታዲያም ከጤና ኬላው ጋር በተያያዘም አንድ ግጥም በጋራ ለማቅረብ ወደናል። ወንድሜ ሆይ ስማኝ፣ ቆም ብለህ አድምጠኝ፣ አንድ ራእይ አለኝ እንቅልፌን የነሳኝ
በዚህ በቆምንበት በዚህ ባዶ መሬት የሕይወት ዘር ሊዘራ ታቅዷል ታላቅ ቤት። ምንድነው ምትለኝ? ምን አይነት ትልቅ ቤት? መሬቱ ደረቅ ነው የለውም ምልክት። እዚህ ቀጥላ ላይ ምን ሊበቅል ይችላል? የልብህን መሻት ንገረኝ ምን ይላል? እዚህ መሬት ላይ የጤና አውድ ይቆማል፣ ለሕፃን ለእናቱ መጠለያ ይሆናል። ለበሽታ መፍትሄ ፈውስ የሚገኝበት ይገነባል ሐውልት የሁላችንም ላብ አሻራ ያለበት። ኦ አሁን ገባኝ፣ ትልቅ ሥራ አምጥተሃል። ትውልድን ለማዳን ጥሩ አልመሃል። እናቶች በምጥ ሜዳ ላይ አይወድቁም፣ ሕፃናት በበሽታ ተሳቀው አይቀሩም። አዎ ግን ይህ ሥራ ባንድ ሰው አይቆምም፣ በጋራ ካልሆነ ሕልማችን አይዘልቅም። አንተም በጉልበትህ እኔም በሐሳቤ፣ እሱም በገንዘቡ ይቁም በእሳቤ። እጄን ዘርግቻለሁ ለዚህ ቅዱስ ሥራ፣ ድምፄን አሰማለሁ እንዲቆም በጋራ። ድንጋይ በማቀበል እንስራ በጽናት፣ ታሪክ እንሰራለን ሁላችን ባንድነት። ታሪክ እንሰራለን ሁላችን ባንድነት። መልካም ነው ወንድሜ ቃላትህ ማርኮኛል፣ ተባብረን ከሰራን ጥሩ ውጤት ይገኛል። ነገ ይሄ ቦታ የጤና ፋናችን፣ ትውልድ ይታደጋል የጤናው ቤታችን። ኑ ተነሱ እንረባረብ ለጤናው ግንባታ፣ ሕይወትን እንትከል በደስታ በደስታ። ዛሬ የምናፈሰው ጉልበትና ገንዘብ፣ አይታይ በቀላል በከንቱ አይታሰብ። አይታይ በቀላል በከንቱ አይታሰብ።